ማረጥን ወይም ሜኖፓውዝ እድሜ ደረሰ ብላችሁ በዝምታ የምትቀበሉት ይመስላችኋል? ወይስ ደግሞ ማዘግየት የምትችሉበት ሚስጥር ያለ ይመስላችኋል? እውነታው ግን በየቀኑ የምታደርጓቸው ትናንሽ ነገሮች ማረጥን ወደ እናንተ እያቀረቡት ወይም እያራቁት ሊሆን ይችላል። ጤና ይስጥልኝ፣ እንደምን ዋላችሁ? ይህ አባይነህ አይናለም የዩቲዩብ ቻናል ነው። ዛሬ ሴትነትንና የሆርሞን ጤናን ጠብቆ በማቆየት ማረጥን በተፈጥሮ እንዴት ማዘግየት እንደሚቻል ሚስጥሩን አጋራችኋለሁ። ማረጥ ወይንም ሜኖፓውዝ ለምን እንደሚከሰት ሳትጠይቁ አትቀሩም። በቀላሉ መንገድ ላስረዳችሁ። አንዲት ሴት በኦቫሪዎቿ ወይንም እንቁላል ማምረቻዎቿ ውስጥ የተወሰነ ቁጥር ያላቸው እንቁላሎች ይዛ ነው የምትወለደው። በየወሩም ከእነዚህ እንቁላሎች ውስጥ ጥቂቶቹ በተፈጥሮ ይጠፋሉ። ከዓመት ወደ ዓመት የእነዚህ እንቁላሎች ቁጥር እየቀነሰ ይሄዳል። የእንቁላሎቹ ቁጥር እያነሰ ሲሄድ ሰውነታችን ኢስትሮጅን የተባለውን ሆርሞን ማምረት ይቀንሳል። እናም የኢስትሮጅን መጠኑ በጣም ሲያንስ የወር አበባ ዑደት መዛባት ይጀምራል። በመጨረሻም ሙሉ በሙሉ ይቆማል። ያ ቅጽበት ማረጥ ወይንም ሜኖፓውዝ የምንለው ነው። ስለዚህ ማረጥን ማዘግየት ከፈለግን ግቡ ቀላል ነው። ኦቫሪያችንን መጠበቅና የሆርሞን ሚዛናችንን በተቻለ መጠን ረዥም ጊዜ ጠብቆ ማቆየት። ማረጥ ለምን እንደሚከሰት ካወቅን በኋላ መጀመሪያውን በምን አውቃለሁ ብላችሁ ታስቡ ይሆናል። ብዙ ጊዜ ማረጥ የሚከሰተው ከ45 እስከ 55 ዓመት ባለው የዕድሜ ክልል ውስጥ ቢሆንም ምልክቶቹ ግን ከዚህ ቀደም ብለው ሊጀምሩ ይችላሉ። እውነቱ ግን እያንዳንዷ ሴት የሚሰማት ስሜት ይለያያል። ቢሆንም የተለመዱ ምልክቶች አሉ። አንዳንዶች ወራት፣ የወር አበባችሁ ሊዘገይ ይችላል ወይንም ደግሞ ሙሉ በሙሉ ሊቀር ይችላል። ሌላ ጊዜ ደግሞ ከወትሮ ጠንከር ያለ ወይንም ቀለል ያለ ሆኖ ሊመጣ ይችላል። እነዚህ ለውጦች ማረጥ መቃረቡን የሚያሳዩ የመጀመሪያዎቹ ጠቃሚ ምልክቶች ናቸው። ድንገተኛ የሙቀት ስሜት ወይንም ሆት ፍላሽስ በተለይም በምሽት ሊሰማችሁ ይችላል። ይህ ስሜት ከእንቅልፋችሁ ሊቀሰቅሳችሁ ወይንም ምቾት ሊነሳችሁ ይችላል። እንቅልፋችሁ እረፍት የሌለው ሊሆን ይችላል። በጣም ደክሟችሁ እንኳን ወዲያ ወዲህ እያላችሁ እንቅልፍ አጣችሁ ልታድሩ ትችላላችሁ። የባህሪ ወይንም የስነ ልቦና ለውጥ ሊታይባችሁ ይችላል። ቀደም ሲል የማይረብሻችሁ ጥቃቅን ነገሮች አሁን ሊያስጨንቋችሁ ይችላሉ። ወይንም ደግሞ ያለ ምክንያት የሀዘን እና የመበሳጨት ስሜት ሊሰማችሁ ይችላል። አንዳንድ ሴቶች በብልት አካባቢ መድረቅ ወይንም ምቾት ማጣት ሊሰማቸው ይችላል። አሊያም ሰውነታቸው እንደ ቀድሞ ስሜት ላይሰጥ ይችላል። በዚህም ሂደት ሰውነታችሁ ለቀጣዩ የህይወት ምዕራፍ ሲዘጋጅ የመውለድ ችሎታችሁ ቀስ በቀስ በተፈጥሮ እየቀነሰ ይሄዳል። እነዚህ ምልክቶች ሰውነታችሁ ለሆርሞኖችና ለጤናችሁ ትኩረት የምትሰጡበት ጊዜ አሁን ነው እያላችሁ ነው። ይህ ደግሞ ማረጥን በተፈጥሯዊ መንገድ ለማዘግየት የሚረዱ ውሳኔዎችን መወሰን የምትጀምሩበት ትክክለኛው ወቅት ነው። አሁን ቀጥታ ወደ ዋናው ነጥብ እንግባ። ማረጥን ሙሉ በሙሉ ማቆም አይቻልም። ነገር ግን የእንቁላል ማምረቻ እጢዎችን ወይንም ኦቫሪያን ፋንክሽን እና የሆርሞን መመጣጠን በመጠበቅ ማዘግየት ይቻላል። ይህ ደግሞ በከፍተኛ ሁኔታ የተመካው በኑሮ ዘይቤ ወይንም ላይፍ ስታይልሽ ላይ ነው። ማረጥን ለማዘግየት የሚረዱ 6 የተረጋገጡ መንገዶች አሉ። የመጀመሪያው ሆርሞንን የሚጠብቁ ምግቦችን ይመገቡ። ስርዓተ ምግብ ወይንም ኒውትሪሽን ካሉን ጠንካራ መሳሪያዎች አንዱ ነው። እንደ ተልባ፣ አኩሪ አተርና ጥራጥሬ ያሉ በኤስትሮጅን የበለጸጉ ምግቦች የኤስትሮጅን ሆርሞንን በመምሰል የሆርሞን መዛባትን ለማስተካከል ይረዳሉ። አንቲኦክሲዳንቶች የእንቁላል ማምረቻ እጢዎችን ወይም ኦቫሪን እንዳያረጅ ይከላከላሉ። ሁለተኛው ደግሞ ሲጋራ ማጨስን። ከዚህ ቪዲዮ አንድ ነገር ብቻ ማስታወስ ቢኖርብሽ ይህንን አስታውሽ። ሲጋራ ማጨስ የሴትን የእንቁላል ዘር ወይንም ኦቫሪያን ፎሊክልስ በቀጥታ ይጎዳል። ለቀድሞ ማረጥ ወይንም ኤርሊ ሜኖፓውዝ ከሚዳርጉ ዋና ዋና ምክንያቶች አንዱ ሲጋራ ማጨስ ነው። ሶስተኛው የአካል ብቃት እንቅስቃሴ አድርጊ። ዞሮ ዞሮ የአካል ብቃት እንቅስቃሴ ማድረግ የሆርሞን ስርዓትን ያሻሽላል። ሰውነትን ማንቀሳቀስ መቆጣጠርን ወይንም ኢንፍላሜሽን የሚቀንስ ሲሆን የእንቁላል ማምረቻ እጢዎችንም ወይንም ኦቫሪያን ጤንነት ይደግፋል። አራተኛው ደግሞ የጭንቀት መጠኑን መቆጣጠር። ከፍተኛ ጭንቀት ኮርቲሶል እንዲጨምር ያደርጋል። ኮርቲሶል ደግሞ
የኦስትሮጅን መመጣጠንን ያውቃል። ያነሰ ጭንቀት የተሻለ የሆርሞን መረጋጋት ያመጣል። የተሻለ የሆርሞን መረጋጋት ሲኖር ደግሞ የዘገየ ማረጥ ይሆናል ማለት ነው። አምስተኛው ጤናማ የሰውነት ክብደትን መጠበቅ። የሰውነት ስብ ወይንም ፋቲ ቲሹ የራሱን ኢስትሮጅን ያመነጫል። ስለዚህ ከመጠን በላይ መቅጠን ወይም መወፈር የሆርሞን መመጣጠንን ሊያናጋ ይችላል። ጤናማ ክብደት የተፈጥሮ ኢስትሮጅን ረጅም ጊዜ እንዲቆይ ይረዳዋል። ስድስተኛው ደግሞ ለእንቅልፍ ቅድሚያ የመስጠት ነው። ጥራት የሌለው እንቅልፍ የሆርሞን ምርትን ይጎዳል። እረፍት ያለውና መደበኛ እንቅልፍ የመራቢያ ስርዓትን ወይንም ሪፕሮዳክቲቭ ሲስተም በስርዓት እንዲሰራ ይረዳል። ውጤት የማይሰጡ ነገሮች ግራ መጋባቶችን እናጥራ። ማረጥን በድንገት በተአምር ሊያስቆም የሚችል ምንም አይነት ተጨማሪ ምግብ ወይንም ሰፕሊመንት፣ እጽዋት ወይንም ማቋረጫ መንገድ የለም። የማረጥ ማቆሚያ መድኃኒት ነን የሚሉ ምርቶችን ተጠንቀቁ። አብዛኛው ጊዜ አሳሳች ናቸው። ስለዚህ ማረጥን ማዘግየት ማለት ከሰውነት ጋር መታገል ማለት አይደለም። ይልቁንስ ሰውነትሽን መደገፍ ማለት ነው። ጤናማ ልማዶችን ቀድመሽ በጀመርሽ ቁጥር የሆርሞን መመጣጠንን ለረጅም ጊዜ የመጠበቅ እድልሽ የዚያን ያህል ሰፊ ይሆናል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉ። እንዲሁም ደግሞ አባይነህ አይን ዓለም ዩቲዩብ ቻናልን ሳብስክራይብ ያድርጉ።